ለውጨኛችን በምድር ውስጥ ታምነን እንኖራለን። እሱ ነው ምን ጠብቆኛ ዶላር ፓራዲግላዲያ ማልዬ ምዕራፍ 2 ቁጥር 8 ስለ ማልዬ አንዳንድ ነገር ልበላችሁ። ጻፊው ሰለሞን ነው። የተጻፈበት ዘመን በግምት ከክርስቶስ ልደት በፊት 1000 ዓመት ዓለም አካባቢ ነው። ዋና ሐሳቡ ይህ መጽሐፍ ውስጥ የእግዚአብሔር ስም አይገኝም። በጣም በመጽሐፍ ውስጥ የእግዚአብሔር ስም የማይገኝባቸው መጽሐፍቶች አሉ። ነገር ግን እግዚአብሔር አምላክ በስሙ ባይጠራም ስራው ግን መለኮታዊ የሆነ እግዚአብሔር ራሱ ውስጥ ገብቶ እየመራ የሆነ መጽሐፍ ቅዱሶች ክፍሎች እንዳሉ መጽሐፍ በግልጽ ይናገራል። ከነዚህ መካከል የአስቴር መጽሐፍ ስትመለከቱ የእግዚአብሔር ስም የለበትም። ግን እግዚአብሔር ነገሩን ቀን በቀን ዕለት ሲመራ እናያለን። መጽሐፍ ውስጥ የእግዚአብሔር ስም አይገኝም። ነገር ግን በመጽሐፍ ውስጥ የሚገኘው ታሪክ በክርስቲያናዊ ምሳሌ ስንመለከተው በክርስቲያናዊ ምሳሌ ለምሳሌ ያይል መጽሐፍ ውስጥ ከሚገኙ ታሪኮች አንዱ እንጠቅሳለን። ሰለሞን ከአገሩ ወደ ሰሜን ሰለሞን የሚኖረው ንጉስ ሰለሞን የሚኖረው በደንብ ስሙኝ ኢየሩሳሌም ከተማ ነው የሚኖረው። ኢየሩሳሌም የአባቱ የዳዊት ከተማ መቀመጫ ነች። ከኢየሩሳሌም ተነስቶ ወደ ሰሜን አንድ አገር ወደ ሰሜን ሄደ። ወደ ሰሜን በሄደበት ሰዓት ሰለሞን አንድ ገጠራማ አካባቢ ሄዶ አንድን ወጣት ሴት ልጅ ያገኛል። 700 ሚስቶች የነበሩ 300 ደግሞ ምኖች ቁባቶች ወይም ጨኛ ማለት ነው። ድምሩ 1000 ሴቶችን ያፈቀረ። በዚህ ምክንያት ራሱ እግዚአብሔር በሰለሞን ምክንያት እስራኤልን መንግስት ለሁለት እንደከፈለ እስራኤልን እንደቀጣ ለሁለት የመከፈል ምክንያት የመጀመሪያ ሰው ማን ነው? ሰለሞን ነው። ሰለሞን 700 ሚስቶች ላይ 701 ለማድረግ ወደ ሰሜን ገጠራማ አካባቢ ሄዶ አንድ ለሌላ ውጨኛ የታጨች ብላቴና ይዞ ወደ ኢየሩሳሌም ይመለሳል። እቺ ልጅ ውጨኛ አላት። ታገባ የቀን ቀጠሮ ይዞ ውጨኛዋን ትጠባበቃለች። ውጨኛውም ደግሞ ይጠባበቃታል። የዚች ልጅ ውጨኛ እረኛ ነው፣ የበግ እረኛ ነው። አጋጣሚ ሰለሞን ሄዶ ከገጠር ወደ ከተማ ይዟት መጣ። ለዚች ሴት አቀባበል አደረገላት። በቤተ መንግስት ውስጥ ግብዣ አደረገላት፣ ደገሰላት። ቢፌ ተዘጋጀ። ነገስታቶች መጡ፣ ብዙ ካሜራማን መጡ እና ቤተ መንግስት ውስጥ ነው በጣም ሁሉ የተሟላና በጣም ሌርጀሪ ህይወት ከሚባለው መካከል መቼስ ቤተ መንግስት ውስጥ ነው። እቺ ልጅ ሰለሞን ይዟት ቢመጣ እንኳን አልወደደችው። ልቧ ከሰለሞን ጋር አልነበረም። ያለው ልቧ ከሰለሞን ጋር ሳይሆን ያለው በጎች ከሚጠብቀው ሰው ጋር ነው። እንድትወደው የማያደርገው ነገር የለም። ይገርማቸዋል። የማያደርገው የማይሆንላት ነገር የለም። ያንከባክባታል፣ በሚያባብል ቋንቋ ይጠራታል፣ አንከለሊት ይጨቀጭቃል፣ ይነዘንዛል፣ ያባብላል። እሷ ግን አሰማም። እስቲ አልሰማም በሉ። እሷ ግን ልቧ በቤተ መንግስት ውስጥ አይደለም ያለው። ካካ ፓራዲግላዲያ ልቧ ያለው እረኛ ከተባለው ጫካ ውስጥ ከምኖረው የመጀመሪያ ቃል የገባችለት ከእረኛ ጋር ነው ያለው። እነኚህ ሰዎች በጣም የሚገርመው 3 አይነት ምሳሌ ነው። እረኛው ኢየሱስ ነው። ያ እረኛ የኢየሱስ ምሳሌ ነው። እቺ ውጨኛ ደግሞ የቤተ ክርስቲያን ምሳሌ ናት። ሰለሞን ደግሞ የዚህ ዓለም ፍላጎት የማይሞላለት ሰው ወይም ደግሞ ይሄንን ምድር ብቻ የሚፈልግ ሰው የፈለገው ነገር ደግሞ የማይሞላለት ሰው ምሳሌ ነው። ምድራዊ ፍላጎት ምሳሌ ነው። ስለዚህ እቺ ሴት ቤተ ክርስቲያን ናት። እረኛው በጫካ ውስጥ ያለው እረኛ ደግሞ ማን ነው? ኢየሱስ ነው። ብዙውን ጊዜ ይሄ ቦታ የምናገረው ስለ ቤተ ክርስቲያንና ስለ ኢየሱስ ነው። ስለ እስራኤልና ደግሞ ስለ ማን ነው? ስለ ኢየሱስ ነው። እስራኤል ብዙ ጊዜ እግዚአብሔር አምላክ ያባብላታል። እስራኤል ለእግዚአብሔር የተመረጠ የተለዩ ለእግዚአብሔር በኩር ልጅ ነች እስራኤል። እና እስራኤል እምቢ ብላ ግን ጣዖትን ታመልክ ነበር። የባዕድ አምልኮን ታመልክ ነበር። የባዕድ አምልኮ ስለ አመለከች እንዳመነዘረች ሴት ጭምር ይቆጥራታል። ያባብላታል። ወደ ራሱ ሊመልስ የራሱ ሊያደርጋት ያባብላታል። እንደ ሙሽራ ይጠራታል። እቺ ሴት ቤተ መንግስት ውስጥ ነው ያለች። ቤተ መንግስት የገባት ሰው ጫካ ያለው እረኛ ትዝም አይለው። ከገጠር መጣ አንድ እረኛ ያፈቀረች ሴት ንጉስ ወስዶ ቤተ መንግስት ገብቶ እሱን ታስባለች ብሎ ማሰብ በጣም እብደት ነው፣ በተለይ በዚህ ዘመን። ስለዚህ ይሄ ሰለሞን ምድራዊን ይወክላል። ዛሬ እቺ ምድር ወደ አዲስ ኪዳን ሲመጣላችሁ ከጌታ ጋር ሊያለያየን የማያመጣ ሲስተም የለም። እኛ ግን ታጭተናል። ውጨኛችን ኢየሱስ ይባላል። ለውጨኛችን በምድር ውስጥ ታምነን እንኖራለን። እሱ ነው ምን ጠብቆኛ ዶላር ፓራዲግላዲያ